ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቼኩ አልደረሰ ምን ላድርግ ምን ሆነ ነው ይላል ስራው እዚህ ቦታ ስታክ አረገ እስኪ ፍታል እንደው አብራሻ ሽጠኝና ብሩን ወሰደው ፊት ለፊት ንገረው የጠፋው ካልመሰለ ያዝንልሃል እኮስ በቃ ቸግሮ ነው ይረዳል አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምጹን አወቀው ከዛ ምን አለው ተሳስተሃል ከባድ ነው አይደል ተበዳሪ ያበደሩን ሰው ወንድም አርጋቸው ቢሮ ጥራቸው ቤት ጋብዛቸው ሰርጋቸው ለቅሶቸው ሊተገኝ ያ ነገር አዘገየው ባፉ በለኝ መፍትሄ እየፈለኩ ነው ገዘይ በለው መሽሎክለክ የሙስሊም ባህሪ አይደለም ችግር ሊገጥም ይችላል ያበደርን ሰዎች ደግሞ ለተሳካለት ሰው ያበደርከውን ብር ባዘገየህ ቁጥር ላንተ ሰደቃ ነው በየቀኑ 1 ሚሊዮን አበድረዋል 3 ወሩ ላይ አልከፈለህ በዘገየ ቁጥር ላንተ በየቀኑ ሰደቃ አለ ፈናዚረቱን ኢላ መይሰራ አላህ እስኪያገራለት ትንሽ ለቀቅ አርግ አላህም ከላይ ለቀቅ ያረግልሃል ስታጠብቅ ወይ ገቢዎች ይላክልሃል አንተ ለቀቅ አርገው ከላይ እንዲለቀቅልህ ነብዩ አለይሂ ሰላቱ ወሰለም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውም القيامة የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል አልቻለም እስኪ ከፈል እድል አብሽር ትከፍላለህ ግድ የለህም ተንቀሳቀስ ከቻለም አሉ ይዝለለው በቃ አልቻለም 1 ሚሊዮን 2 ሚሊዮን ዝለለው አላህ ያስፋልናል ነብዩ አለይሂ ሰላቱ ወሰለም ስለ አንድ ትርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር ከዛም ለሱ ሰራተኞች ምን ይላቸዋል እዳው መክፈል ማይችል ሰዎች ሲመጡ ዝለሏቸው እለፏቸው ይል ነበር ሰው ያበድራል አንዳንዱ ከስሮ ይመጣል እዳ አለብህ ያልክ አታሳደ በቃ የለውም ዝታየው የሚሸጠው ነገር የለው ሲቸግሯቸው ሲመጡ ዝለሏቸው ይል ነበር አላህን ተገናኘው እሱም አለፈው አሉ ነብዩ አለይሂ ሰላቱ ወሰለም አላህን በማለፍ አንተ ልትበልጠውን ያልፋል እሱ ደግነት ቅንነት እውነተኝነት ላበድር ነው ማዘን መራራት ሪዝቅን የሚባርክ ለልጆች እንዲተላለፍ የሚያደርግ የአላህ ጥበቃ እንደይለይህ የሚያደርግ ትልቅ የሆነ ፍቱን መድኃኒት ነው ነጋዴዎች ሰደቃ